መጾም መጸለይና መለገስ በሚል መሪ ቃል በሳውላ ከተማ በተለያዩ ቦታዎች ደም ልገሳ እየተካሄደ ይገኛል። ከሙያዊ እገዛ ባሻገር አንድም እናት በደም እጦት ምክንያት መሞት የለባትም በማለት የሳውላ አጠቃላይ ሆስፒታል ባለሙያዎች ደም እየለገሱ እንደሆነም ተመልክተናል። የሳውላ አጠቃላይ ሆስፒታል ስራ አስኪያጅ አቶ ሳሙኤል አባይነህ እንደተናገሩት መጾም መጸለይና መለገስ በሚል መሪ ቃል በሳውላ አጠቃላይ ሆስፒታልና በሳውላ ሁለተኛ ደረጃ ትምህርት ቤት ግቢ ደም የመለገስ መርሃ ግብር የተካሄደ እንደሆነ ጠቁመው በዚህም በሆስፒታሉ ካሉ ባለሙያዎች 150 ዩኒት ደም ለመሰብሰብ አቅደን ከ60 ዩኒት በላይ ደም መሰብሰብ ችለናል በማለት በቀጣይ አጠቃላይ በተለያዩ ማዕከላት ከ250 ዩኒት በላይ ደም ለመሰብሰብ አጠናክረን እየሰራን እንገኛለን ብለዋል። ዛሬ እዚህ እያደረግን ያለ ነው መጾም መጸለይ መለገስ በሚል መሪ ቃል የደም ልገሳ በሳውላ አጠቃላይ ሆስፒታል ባለሙያዎችን አጠቃላይ አስተባብረን እያካሄደን እንገኛለን። ከዚሁ ከግቢ እስከ 150 የሚሆን ደም ለመለገስ አቅደን አሁን ወደ 60 እና ከዛ በላይ ደም እያሰባሰበን እንገኛለን። ቀጣይ ሙሉ ባለሙያዎችን እያንዳንዱን እያስተባበረን እንሰጣለን። ይሄም ምክንያቱም የእናቶችና ህፃናትን ሞት ስናይ በደም እጦት በጣም እየተቸገረን ስለሆነ እናቶችን ለማዳን ህፃናትን ለማዳን በጣም ደም አስፈላጊ ስለሆነ አሁን ደም ማሰባሰብ ስራ ላይ እንገኛለን። የሳውላ አጠቃላይ ሆስፒታል ሜዲካል ዳይሬክተር ወንደሰን ካሳውን በበኩላቸው በዞናችን ያለውን ከፍተኛ የደም እጥረት ለመቅረፍ በተለያዩ ማዕከላት ደም እያሰባሰብን እንገኛለን በማለት ሁሉም የህብረተሰብ ክፍል ደም በመለገስ የእናቶችንና የህፃናትን ሞት ለመቀነስ የበኩሉን እንዲወጣ ጥሪ አስተላልፈዋል። ዞናችን ያለውን የከፍተኛ የደም እጥረት ለመቅረፍ ከአርባ ምንጭ የደም ባንክ ጋር በመተባበር በየ3 ወሩ የምናደርገውን የደም ማሰባሰብ እያካሄድን እንገኛለን እና ከትላንት ጀምሮ በተለያዩ ተቋማት በሃይስኩልም በእኛ ተቋም ደስ በሚል ሁኔታ በብዛት እየተሰበሰበ ይገኛል። ይህም ያው የእናቶችና የህፃናትን ሞት ለመቀነስ በመቀጠል ደግሞ ከድንገተኛ አደጋዎች ጋር ከሞተር አደጋ ጋር ከተለያዩ ሁኔታ ውስጥ ደም የሚያስፈልጋቸው ወገኖቻችንን ለመታደግ አስፈላጊውን ትብብር እያደረገ ይገኛል እና ለዞናችንም ህብረተሰብ ማስተላለፍ የምፈልገው ጉዳይ ሁላችንም የበኩላችንን እንወጣ። ደም እንደሌላው መድኃኒት አይደለም። ከሌላ ቦታ ገዝቶ ማምጣት አይቻልም። ከሰው ልጅ የሚለገስ የሰውን ህይወት የምናተርፍበት መንገድ ነውና ሁላችንም የዞናችን ማህበረሰብ የዚህን የደም ልገሳ ትብብር እንድታደርጉ በትህትና እንጠይቃለን እና ሁላችንም የዜግነታችንን እንወጣላለን። ደም ስለግሱ ያገኘናቸው በሆስፒታሉ የሚገኙ የጤና ባለሙያዎች እንደተናገሩት በደም እጦት ምክንያት የሚሞቱ እናቶችን መታደግ ስላለብን ደማችንን እየሰጠን እንገኛለን ብለዋል። ዛሬ ደም እየለገስኩ በደም እጦት የሚሞቱ እናቶችን የመታደግ ኃላፊነት አለብን። ደም በመለገስ ምንም የሚያደርስ ጉዳት የለምና ሁላችንም በየ3 ወሩ ደም መለገስ አለብን። ከሙያ ስራ ባሻገር አንድ እናትን ህይወት ለማዳን ደምን ለግሳለሁ። እዚህ ጋር ወደ 14ኛ ዙር ነው የምንሰጠው። ምንም እስካሁን የታየብኝ ምንም ችግር የለም። ሁላችንም ደም በመስጠት መተባበር አለብን። ከምናደርገው የሙያ ድጋፍ ባሻገር የበኩላችንን የደም ልገሳ እያደረግን እንገኛለን በማለት ሁላችንም ደም በመለገስ በደም እጦት የሚሰቃዩ ወገኖቻችንን ልንታደግ ይገባናል ብለዋል። እንግዲህ ከምናደርገው የሙያ ድጋፍ ባለፈ ለእናቶች እንደዚህ በደም እጦት ህይወታቸውን ለሚያጡ ብዙ እናቶች የበኩሌን ድርሻ በመወጣት ላይ ይገኛለሁ። እንግዲህ ከምናደርገው የሙያ ድጋፍ ባለፈ ለእናቶች እንደዚህ በደም እጦት ህይወታቸውን ለሚያጡ ብዙ እናቶች የበኩሌን ድርሻ በመወጣት ላይ ይገኛለሁ። ደም መስጠት በጣም ጥሩ ነው። ምንም ጎዳ ነገር የለም። ሁላችንም ደም በመስጠት ህፃናትንና እናቶችን እናቶች